የመጀመሪያ ፍቅር መቼም አይረሳ፣ መቼም መርሳት አይቻልም፣ ከልብ ማውጣት አይቻልም። ምክንያቱም የመጀመሪያ ፍቅር የመጀመሪያ ነው። ወይኔ ወይኔ በላቸው፣ ወይኔ በላቸው። እኔ ደግሞ ሌላ ሴት ነች ብዬ ጤጤጤጤ ማለት ልክ እንደ ተልባ ማለት ነው። አሁን ግን አዘንኩ ነው እንዴ? አዘንኩ። ፍቅርዬ ፍቅርዬ፣ የኔ ቆንጆ፣ የኔ ጠንበለል፣ ምን ልታደርጊ ነው የእብደት ዓለም ውስጥ የተቀላቀልሽው? ምን ልትሆኚ ነው የእብደትና የዝሙት ዓለም ውስጥ የተቀላቀልሽው? ምን ነካሽ የኔ ቆንጆ? ገና ጀግና ነሽ፣ ጎበዝ ነሽ፣ በራስሽ የምትቆሚ በጣም ብርቱ ሴት ነሽ ብለሽ አውድሼት ብዬ ሳልጨረስ ትመጫለሽ፣ እዚህ ውስጥ ትቀላቀያለሽ። እናንተ ኤርሜላና ሩትዬ ልዕልቷ ውጪ ከዚህ ስራ ውጡ ብለን ስንመክራቸው ጭራሽ አንቺ የምንወድሽ የምናከብርሽ ሴትዮ መተሽ ጥልቅ ትይበት። ያ እኔ በዴ ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው ሁሉ ሰላም፣ ሁሉ አማን፣ ሁሉ መልካም። እኔ በጣም ደህና ነኝ፣ ፈጣሪ ይመስገን ደህና ነኝ። ይሄው ጭንቅላቴን አስሬያለሁ ነው የምላችሁ። ምክንያቱም ያልጠበቅኩት ያላሰብኩት ነገር ስለተፈጠረ ራሴን አዞሮኝ ወደኩ፣ መሬት ላይ ወድቄ ነበር እንዴ? ቆይ በኋላ አስታውሼ እነግራቸዋለሁ። የሆነ ነገር ስለመታኝ ረስቼዋለሁ መውደቄን ራሱ በኋላ ወድቄ ነበር ግን ረሳሁት። ግን ታደርጉልኝ ማለት ነው። ምንላችሁ ፈልጌ ነው። እኛ እንግዲህ ብዙዎቻችን ኤርሜላ እውነት የሩትዬ ጉዳት ሊገባት ነው ብለን ነበረ እና በዚህ ደግሞ የሩትዬ ጉዳት አይገባትም። ምክንያቱም ፍቅር እኮ ናት የመጣችው። ፍቅር የመጣችው ለስራ ነው እንጂ ለሌላ ነገር እንዳልሆነ ሁላችንም ልቦናችንም ያውቋል አይደለ? ፍቅር የራሷ ህይወት አላት፣ የራሷ ልጅ፣ የራሷ ዳጊዬ የተደው ወይኔ ዳጊማ ማምጣት አለብን። ግን እናንተ ሁለታችሁ ድራማው ላይ ቆሻሻ ስራ ውስጥ ባትቀላቀሉ ደስ ይለኝ ነበር። ከተቀላቀላችሁ አይቀር ግን ዳጊ የሚባለው ልጅም መቀላቀል አለበት። እንግዲህ ግሩፕ ሊፈጥሩ ነው አሁን። ዳጊ እነዛ 4 ሰዎች ትዝ ብሏቸዋል። ከፍቅር ጋር ምናምን ተሰሩ የነበሩት 4 ሆነው ከዛ ግሩፕ ይፈጥራሉ። 3 የፍቅር ጀማዎቹ የስኬት ፋሚሊ። ከዛ የፍቅር ደግሞ ምንድነው የሚባለው? የፍቅር ጀማዎቹ ፍቅር አሸናፊ ብሎ ደግሞ ይሰይማሉ። ፍቅርን ግሩፕ ማለት ነው። ገባችሁ አይደለ? ወይም ደግሞ የፍቅርና የዳጊ ግሩፕ ብሎ ይሰይማሉ። ለማንኛውም እናያለን።